ስፔን 1 አርጀንቲና 0 የ2026 ዓለም ዋንጫን ስፔን እና ለሚን ያማል በልተውታል። ማን ነው እዚህ ስካይላይት ማን? እኔ በፈለጋችሁት እምልላችኋለሁ ከስፔን አምባሳደር ውጪ ትክክለኛ የስፔን ደጋፊ የለም። ገባርለ ፕላን ዲ ነው። ገባርለ ፕላን ዲ ማን? ከዛ ሲጮህ ምናምን እንዴት እንዳሳዘኑኝ የአርጀንቲና ደጋፊዎች ማለት ነው። ብሩኬ ነው እዚህ ጋር ከምታያቸው ሁለቱ ኮከቦች አንዱን ንጉሳችን የሰጠን ነው። ኮከብ የሌላችሁ ተጨነቁ። ላሚን ያማል አንድ ኮከብ፣ ሊዮኔል ሜሲ አንድ ኮከብ፣ ኪሊያን ምባፔ አንድ ኮከብ። ሳሙኤል ግን አይደለም ቅድም ያየነው ፎቶ አይተዋል። የቅድም ያሳየው ፎቶ እናንተ ነኝ አክለ መናገር ማለት ተረብ ምናምን ነገር ስለሚመቸኝ ማለት ይሄ ፎቶ ይመጣል በሳቅ ሞትኩት። አክለ መናገር ማለት ነው። የስፔን ደጋፊ ካለ ይገባል ማን ዶሚኔት ነው ያደረጓቸው። ምንም ማድረግ አይቻልም። ገባ አይደለ? ሜሲ ቢያነሳው ቅር አይለኝም ነበር፣ ደስ ይለኝ ነበር ሜሲ ቢያነሳው። አልተሳካለትም። ኖርማል ኦሬዲ አንድ ዓለም ዋንጫ አለው አይደለ? ግን እቺኛው ፎቶ በስተመጨረሻም ጀምአው ስፔን የዓለም ዋንጫው ሻምፒዮን ሆናለች። ኮንግራ ስፓኛ ኮንግራ ማለት ፈልጋለሁ። ዌሪዝ ሜሲ እንደማትሩ በጣም እርግጠኛ ነኝ። ጀማው ሜሲ በሚገባው ደረጃ ተጫውቷል፣ ቡድኑን እዚህ አድርሷል። ይሄንን ስፔን ማሸነፍ በጣም ከባድ ነው። ማን በቃ ኳስ የሚያስረብ ቡድን ነው ስፔን ማለት። ጀማው ምን አይነት ቡድን ነው ስፔን የሚል አተ ኳስ መደበቅ ማለት ምን ማለት እንደሆነ መማር ካለብን መማር ያለብን ከስፔን ነው። ምን አይነት ቲም ነው? ምን አይነት ጥራት ያለው ቲም ነው ጀማው። ለማንኛውም የዚህ ውድድር የ2026 የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ ያዘጋጁት የዓለም ዋንጫ ሻምፒዮን ስፔን ሆናለች። ኮንግራ እስፓኛ። ይመቻችሁ ጀማው። ሲጀመር ሁለት የፋራ ነው። ሲቀጥል ደግሞ ዋንጫው ከቀኝ ኪስ ወደ ግራ ኪስ ገባ ማለት ነው። ሌላ የተፈጠረ ነገር የለም። ገባ አይደለ? ግን እኛ የሜሲ ፋኖች እግር ኳስን በጣም እንትን ስለምንል ለስፔን ማጨብጨብ ግዴታ ማንዬ። እንደዚህ አይነት ናሽናል ቲም አይቻላቅም። ናሽናል ቲም በዚህ ሰዓት እንደዚህ አይነት ናሽናል ቲም አይደለም የክለብ ቲም አታመጣ። ምን አይነት ሉዊስ ዴላፎንቴ የሰራው ቲም ይለያል ነው። ምን ይለያል? ከዛ ውጪ ሙሉ ዶሚናንስ ስፔን ነው። እኔ አንድ ጎል ብቻ መሆኑ ራሱ ግርም ነው ያለኝ። ገባ ሙሉ ዶሚናንስ ተወስዷል። እንዳልኩት ነው ሁለት የፋራ ነው። አንዳችንን እናጣጥማለን። እሷንም ያላዩ ብዙ አሉና ማለት ተመዝገን ነው አባት። ስፔን የ2026 ዓለም ዋንጫ አሸናፊ መሆን ቻለች። እንግዲህ ኤክስትራ ታይም ገብቶ ፈራን ቶሬዝ አንደኛውን ጎል አግብቶ 1-0 አርጀንቲና በማሸነፍ ነው እንግዲህ ስፔን የ2026 ዓለም ዋንጫ አሸናፊ መሆን የቻለው። ስፔን እንግዲህ የአውሮፓ አሸናፊ ነበሩ፣ አሁን ደግሞ የዓለም አሸናፊ መሆን ቻሉ። አርጀንቲና በዚህ ጨዋታ ላይ 120 ደቂቃ ሙሉ ምንም ኳስ ኦን ታርጌት መሞከር አልቻሉም። 90 ደቂቃው ኦፍ ታርጌት ራሱ ሾት አልነበራቸውም። ኤክስትራ ታይም ላይ ከገቡ በኋላ 3 ኦፍ ታርጌት ሞክሯል። ነገር ግን ምንም ኦን ታርጌት ሳይሞክሩ 120 ደቂቃው በሙሉ የተጠናቀቀው። የስፔን ደጋፊዎች እንኳን ደስ አላችሁ። አርጀንቲና የመጀመሪያው ሀገር ነች በዓለም ዋንጫ የፍጻሜ ጨዋታ 90 ደቂቃ ምንም ሹት ሳይሞክሩ ወይ ደግሞ ምንም ሙከራ ሳያደርጉ የወጡት። ጉዳችን በዓለም ነው የወጣው። ቀይ ካርድና ቼልሲ በቃ እንደተያያዝን ጨረስን። አሁን ደግሞ ኤንዞ ፈርናንዴዝ አርጀንቲናን ዋጋ አስከፈላት ማለት ነው በቀይ ወጥቶ። ይኸውላችሁ አንድም የአርጀንቲና ደጋፊ ምንም እንዳይል ማለት ነው። እኛ ሜሲ አንድ የዓለም ዋንጫ አለው አላደል እንደ ክርስቲያኖ ምንም የዓለም ዋንጫ ያልበላ ምናምን እንዳትሉ። በቃ ተሸንፏል። አሳምነው ማለት ነው። አሳምነው ስፔኖች አርጀንቲናን አሸንፈዋታል። በቃ ስለሚገባቸው ማለት ነው። እኛ እኮ ተናግረናል። ስፔን በጣም የተለየች ቲም ናት። እንደ እያያችኋት ነው። ሙሉ ስኳድ እኮ ጂም እኮ ነው የሆነባቸው። ምንም እኮ እየተጫወቱ አልነበረም እኮ አርጀንቲና። ጭራሽ የሆነ ሰዓትማ ጭራሽ ቀልድ ነው የያዙት። ጭራሽ ፈርናንዴዝ ወጣ ገላገላቸው ማለት ነው። ግን በቃ እኔ እግዚአብሔርን በጣም አሳዛኝ ተሸናፊ ናቸው አርጀንቲና። በጣም ያሳዝናል። ግን ሁለተኛ በቂያቸው ነው። በጣም ስፔን በጣም መብላት የነበረባት ቲም ናት። ይገባታል። በላች በቃ መቻች። ኮፕሊንክ እንዳይረስ አንተ ብስብስ ያልክ በስባሳ ሰው ምንድነው አሁን ባላ ፍርታምን እኔ የውላችሁ እዚህ የምታቆኝ ሰዎች እንዳለ ስትሸነፍ ኳስ ላይ አጨብጭበህ መሸኝ ምን አባህ ነው ይሄ? ኳሱ ላይ ጭራሽ አልነበርክም። ደግሞ ምንድነው ይሄ? አረ ቢስሚላ እከካምነ ላንተ ስል ማለት ነው። ከዚህ አርጀንቲና ላይ መቋጥ ሲያስጠላ ቢስሚላ ሙሉ ጨዋታውን አቃጥሎኝ። ከዛ ደግሞ ይሄ አረ ቢስሚላ። ስፔን አርጀንቲናን በኤክስትራ ታይም 1-0 በማሸነፍ የ2026 ዓለም ዋንጫ አሸናፊ መሆን ችላለች። እውነት ለመናገር ይገባቸዋል። የ90 ደቂቃ ስታተስ ተመልከቱ። በቃ አርጀንቲና 0-0-0። እሺ አሁንስ የአርጀንቲና ደጋፊ እርግጠኛ ናችሁ ዊን ነው? ያማል በመብላቱ አልደበራችሁም? ሜሲ በመቀማቱ አልደበራችሁም?
ይሄ ነው አሰብኩት እኮ እኔ ሮናልዶና መባፔ ፋይናል ደርሶ መባፔ ቢበላ አይደብረኝ ምናምን ስል ይሄ ነው ሮናልዶ ነው ሜሲ ነው። እኔ እንደዛ ብዬ ነው ማሰበው። እና ደግሞ እንደተናገርኩትም ሙሉ ጨዋታው ዱላ ነበር። በቃ አይታችሁታል። ላፖርት የተናገረው ቁጭ ነው ያለው። በቃ ዳኛውም እንደዚሁ እየፈቀደ ነበረ። አጋደላቸው ማለት ይቻላል። ለማንኛውም ግን ስፔን ይገባቸዋል። በቃ ሙሉ ድብደባ አመጣጣቸው ነው ያሳየው። አርጀንቲና የመጣበት አለ፣ ስፔን የመጣበት አመጣጥ አለ። እና እንግዲህ ስፔን የተሻለ ስለነበረ ስፔንም በዚህ ጨዋታ ላይ ዶሚኔት አድርጎ እንግዲህ አሳምኖ ማለት ይቻላል። ውጤቱ ጠባብ ቢሆንም አሳምኖ በልቶታል ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አሳውቁኝ። ፎሎ እንዳይረሳ። ማንዬ መቀጥቀጥ ሳያንሳቸው ማን ኤንዞ ፈርናንዴዝ የሚባል ዶማራስ በቀይ ወጣል ማን ገባርለ ከዛ በኋላ እንደዚህ ብሎ ሲያወሩ ምናምን ዛሬ ኢንፋንቲኖ ስልኩ ዱኖ ዲስተርብ ላይ ነው ምን ገባርለ እደውልለታለሁ ምናምን ነገር ብትልማ ስልኩ ዘግቶታል። ኢንፋንቲኖ ነው ምን ሪግድ ነው ይላሉ ገና ማን አስበዋል። ግን ማን እንደዚህ ተቀጥቅጠው ቀይ ወጥቶባቸው ስፔን ሁሉም ነገር በልጣ ስቲል አርጀንቲና ዋንጫውን ከበላች ማን ምን አባህ ልትገባ የት አባህ ልትገባ ነው ምን ገባርለ አሁን ሪግድ ነው ትላለህ ገና ማን ስማ ኢንፋንቲኖ ስልኩን ዱኖ ዲስተርብ ላይ አድርጎት ነው ተባለ። ማንዬ እኔ ስማ እንደው በቃ ወስኛለሁ። ተሸናፊ ይረገጣል። ምን አባው ነው ኢንፋንቲኖ ናን የምትለው አንተ? ቪዲዮ አለኝ ኢንፋንቲኖ ቢኖረን ማለት ነው። እኔ ለጥልጥ አድርገን ጨርሰን ነግራችሁ እኮ ዛሬ ለምን የለም ስልክ አላነሳም አለ። ዛሬ ሲቢ አልገባልህ አይደል? ሲቢ ኔትወርክ እምቢ ብሎት ነው ኢንፋንቲኖ እየተባለ ነው። በቃ አለቀልህ። አሁን ትራንስፈር ይደረጋል። 30 ደቂቃ በጎዶሎ ተጫዋች አስበው እና ገለኗል። ጨዋታውን ገለኗል። ለምንም 30 ደቂቃ የለም። አርጀንቲና ይሄን ዋንጫ በልቷለች እንዴ? ተቀጠቀጥኩ እኮ መቀጥቀጡን 30 ደቂቃውን ኢነርጂውን ጨርሷል ስፔን። አርጀንቲና አዲስ አንድ ደካማ ካሜራ ቦቦ ዞረል ገባር። ዛሬ ማን አንዳችሁ ትረገጣላችሁ በእርግጠኝነት ማን አርጀንቲና ከተሸነፍሽ ማን የታለ ኢንፋንቲኖ የታለ ገባር ለሲቢ ምናምን ነገር ቼክ ባውንስ አረገብሽ ገባሽ ቼክ ገና እናስመታለን እየተባልሽ ነው ትባያለሽ። ስፔን ከተሸነፍሽ ደግሞ 10 ተጫዋች የወላው ወያላ ሲጀመር ስፔን ማሸነፍ የለበትም። ምድረ ወያሎች እናታችሁን እኔንም የጣላችሁኝ እኔ ነበርኩ እንግሊዝ ነበር ዋንጫው የሚበላው እናንተ የጣላችሁኝ ምድረ ወያሎች ትሸነፋላችሁ በ10 ተጫዋች። ስፔን አርጀንቲናን 1-0 በጠባብ ውጤት በማሸነፍ የ2026 የዓለም ዋንጫ ሻምፒዮን ሆናለች። በታሪኳም ለሁለተኛ ጊዜ ዓለም ዋንጫ ማሳካት ትችላለች። ምን አይነት ብሔራዊ ቡድን ነበር ማጨብጨብ ሲያንሱ ነው የናሽናል ቲም አርጀንቲናን ደካማ ብሔራዊ ቡድን አስመስሎ ነው ማሸነፍ የቻሉት። የጎሉን ውጤት አትመልከቱ። ሙሉ በሙሉ ጌሙን ዶሚኔት አድርገው ነበር፣ በቁጥጥራቸው ስር ነበር። ምንም ጭንቀት አልነበረባቸው። አንዱን ታርጌት አርጀንቲና በ120 ደቂቃ ስፔን ላልሞከረችም ነበር ማለት ነው። ከጨዋታው በፊት የሰራሁትን ቪዲዮ ገብታችሁ ተመልከቱት ማለት ነው። የኔ ዓለም ዋንጫ ተገማቿ ቡድን ስፔን ነበረ፣ ሻምፒዮን ሆናለች። በዚህ ጨዋታ ላይ እንግዲህ ኢንዞ ፈርናንዴዝ 93ኛው ደቂቃ ላይ በአርጀንቲና በኩል በሁለተኛ ቢጫ ካርድ በቀይ ካርድ መውጣቱ ጎድቷቸዋል። ግን ያም ባይፈጠር ማለት ነው አርጀንቲና በጎዶሎ ተጫዋች ምትጮት ነበር የሚመስለው ማለት ነው። በጣም ጎድቷታል። ግን በቃ በጣም ተበልጣ ነበር ኢንዞ ፈርናንዴዝ እያለ ራሱ ማለት ነው። ከዛ በኋላ ግን ሉዊስ ደላፎንቴ የሚገራርሙ ቅያሬዎችን አድርገው ነበረ። 106ኛው ደቂቃ ላይ እንግዲህ ቅያሬያቸው በድጋሚ ሰርቶላቸው ኒኮ ዊሊያምስ አሲስት አድርጎ ተቀይሮ የገባው ተጫዋች ፈራን ቶሬዝ ሌላ ተቀይሮ የገባው ተጫዋች አስቆጥሮ ብቸኛዋን የማሸነፊያ ጎል በስማቸው ማስመዝገብ ችለዋል ማለት ነው። ምን አይነት ናሽናል ቲም ነበር የተመለከተው። ከምናምን ሙከራ በላይ ማድረግ ችላለች ስፔን። በአርጀንቲና በኩል ምርጡ ተጫዋች ሚሚ ማርቲኔዝ ነው ያለምንም ጥያቄ ማለት ነው። ሜሲ እንኳን እንደ ሜሲነቱ በጨዋታው ላይ እንደልቡ መንቀሳቀስ አልቻለም ነበር። ሙሉ በሙሉ ኳሱን ዶሚኔት አድርገው ነበር። ጌሙን ኮንትሮል ያደረገችበት መንገድ በጣም የሚደንቅ ነበር። በቃ አርጀንቲና ደካማ ብሔራዊ ቡድን ያስመሰለቻት። እኔ አንድ ናሽናል ቲም በዓለም ዋንጫ ፍጻሜ በዚህ ልክ ደካማ ፐርፎርማንስ ያሳይ የተመለከትኩትም አይመስለኝም እኔ በግሌ ማለት ነው። አንዱን ታርጌት አልሞከረችም። ኢቭን ኦን ታርጌት ሙከራዎቿ እንኳን 2 ናቸው ምናምን ነው ኦፍ ታርጌት የሞከረችው ማለት ነውና ይሄ የስፔን ብሔራዊ ቡድን ይለያል ነው የምላችሁ። ለማንኛውም እናንተ ስለዚህ ናሽናል ቲም ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ክርስቶስን የሚያስጠላው ቲም የሚያስጠላ ማለት ነው። አንተ በጣም በግነዳኛው በግዳኛ ውሻ ነዳኝ ክርስቶስን አንተ እንደዚህ አይነት ግምዳኛ ደግሞ አይቻልም። አውቶብ ነው ምን አይነት ስራ ነው የምትሰራው? ምንድን ነው የምትሰራው? እንዴት ነው ቀይ የምትሰራው? በእነዚህ አይነት ጨዋታ ላይ ምንድን ነው ያደረገው? ይሄ ሞሪና የሚባል ነው ወንድ አይደለ እንዴ አንተ? ወይ አትገፈተርከው ወይ ኳሱን አለው ምንድን ነው በእናትህ? ሲያስጠላ አልቃሻ ዳኛ ውሻ ነዳኝ። አረ በኢየሱስ ክርስቶስ እንዴ! ሙሉ ጨዋታ ትበድላችኋለህ አንተ እናቴ ትሙት ውሻ ነህ። ሌላው ደግሞ የሚገርመኝ እንደዚህ ደደብ የሆኑ የሮናልዶ ደጋፊ ደደብ ናችሁ ሁላችሁም ማለት ነው። ይሄ ምርጥ ደጋፊ አለ ግን ደደብ ይበዛል። ሜሲ ኦልሬዲ ዓለም ዋንጫ አለ
ሁለት ጊዜ ለዓለም ዋንጫ የደረሰ ፍጻሜ የደረሰ ሶስት ጊዜ አንደኛውን የበላ በሶስተኛው ደግሞ ማለት ነው እየወራ ያለው እኮ ከሜሲ ጋር ነው። እንደ አንተ እዛ ከብት መሰለህ ቤቱ ተኝቶ እንኳን አያየውም እኮ ይጫዋል ተኝቷል እኮ እሱ እዚህ እኮ የለም እሱ ያማል በላ ብለህ ታወራ ያማል እኮ የራሱ የሜሲ እኮ ነው አይዱ ምንድነው ብትሆን ስፔን የዓለም ዋንጫውን አሸንፋለች። ሊዮኔል አንድሬስ ሜሲ ደግሞ ልባችንን አሸንፏል። ቅንጣት ታህል ካንተ ክብር ላይ የሚቀንስ ነገር የለም። አርጀንቲናን በትከሻ በ39 ዓመት ተሸከመ ማለት ነው። በእድሜ በግማሽ ከሚያንሱ ኦልሞስት በግማሽ በሚባል መልኩ ማለት ነው ፒክ ታይማቸው ላይ የሚገኙ ተጫዋቾች ያሏቸውን ናሽናል ቲሞች እየጣልክ እስከ ፍጻሜ አብቅተሃታል ማለት ነው። የውድድሩ ምርጥ አሲስተሮች መካከል አንዱ ነበርክ። በውድድሩ 8 ጎሎችን ማስቆጠር ችለ ነበረ። ሁልጊዜም ቢሆን አንተ ስትታወስ ትኖራለህ። ምንም ለአንተ የሚያጸጽት ነገር አይኖርም። ይህን ዋንጫ ደግሞ 2022 ላይ አንስተዋል። አዲስ አይደለም ለአንተ ማለት ነው። 3 ፍጻሜ አርጀንቲናን ይዘህ መምጣት ችለህ ነበረ። 2014 በዛ መልኩ በጀርመን አተ ነበረ። ኦልሞስት የኛውም ከጀርመን ጋር ተመሳሳይ ነው። ምንም እንኳን በዚህ ጨዋታ ላይ ግን በጣም አርጀንቲና ተበልጣ ቢሆንም ማለት ነው 2022 ግን የሚገባህን ነገር እግር ኳስ ሰጥታለች እና የዛሬው ጨዋታ ማለት ነው ዋንጫውን አጣህ አላጣህ ካንተ ክብር ላይ ቅንጣት የሚቀንስ ነገር የለም። ሊዮ እመነኝ 21 ጎሎች በዓለም ዋንጫ አስቆጥረሃል። አርጀንቲናን 3 ጊዜ ለፍጻሜ ማብቃት ይችላል። በ39 ዓመት 8 ጎሎችን አስቆጥረህ እስከ ፍጻሜ በምርጥ ፐርፎርማንስ ይዘሃት ተጉዛል። ከዚህ በላይ ምንም ማድረግ አትችልም። ስፔን ነው የስፔን ጉዳይ ሆኖ ነው እንጂ ማለት ነው ሌላ ናሽናል ቲም ላይ ቢሆን ኖሮ ሊዮ ዛሬ በደንብ እንመለከተው ነበረ ብዬ አስባለሁ። እንደ ሙሉ የአርጀንቲና ብሔራዊ ቡድን ተጫዋቾች ኳስ መንካት ስላልቻሉ ነው ብዬ ነው ማስበው። ሊዮን በጨዋታው ላይ በዛ ልክ ኢንፍሉዌንሱ ዝቅ ብሎ የተመለከት ነው ማለት ነው። ኤኒዌይ ግን ከሱ ክብር ላይ ምንም የሚቀንሰው ነገር የለም። የሚገራርም ጊዜያቶችን ለእግር ኳስ አፍቃሪያን ሰጥተሃል። 20 ውብ ዓመታት ሰጥተሃል። 8 ባላንዶር ያለ ሰው ነህ። ምን ይጎላል አንተ ላይ? ምንም የሚጎል ነገር የለም። ኤኒዌይ እናመሰግናለን ለእግር ኳስ ለሰጠኸው ነገር ማለት ነው። ላለፉት ዓመታት አስደስተናል። የማይረሱ ምሽቶችን ሰጥተናል። እብደት የሚመስሉ ተአምራቶች ገርሎችን አሳይተናልና ካንተ ማለት ነው ካንተ ከዚህ የተሻለ ካንተ በላይ የሚያደርግ ተጫዋች ከዚህ በኋላ ድጋሚ አይፈጠርም። የሆነ ስታንዳርዳችን የእግር ኳስ አፍቃሪውን ስታንዳርድ ማለት ነው ከፍ አድርገው ነው የምትሄደው። ሊዮ እንወዳለን። ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ሜሲን በዚህ መልኩ መሸኘት አልፈልግም ነበር። ብዙ ደስ አይልም። በጣም ደስ ይላል። ይሄ ነው ደስ የሚለው። ለሜሲ ብለን ነው እንጂ ጽድት ያለው ቡድን ያሸነፈው። እግር ኳስ ፍትህ አግኝታለች። እግር ኳስ አሸንፋለች። ስፔንን የሚያክል በዚህ ልክ ጥራት ያለው ቡድን እዚህ ቶርናመንት ላይ አልተሳተፈም። ሲከላከሉ እኔ ዴላፊዮንት እናቴን በጣም እጅግ የተለየ አሰልጣኝ ነውና ማለት በዚህ እኔ ሁሌ አርቴታ ውብ አከላከላለሁ ብዬ አስብ ነበር፣ ግን የዚህ ደግሞ ይለያል። የዚህ ሲከላከል ኳሱን ይዞት እያማረ እየወደዳችሁት ጭራሽ መከላከል ራሱ አይመስላችሁ የሚከላከለውና ነገሩ ፔፕም የሚለው የክራይፍ አብዮት ላይ ያሉ ብዙ ነገሮች ተካተውበት እንደ ክለብ ሲያጫውታቸው ነበር። ሙሉ ምስጋናውን ለዴላፊዮንቴ ነው የምሰጠው። ኩኩሪያን ነቀሷሉ ያለው ወዶ አይደለም፣ በጣም ጂኒየስ ሰው ነውና ያው ሊዮ ሜሲ የመጨረሻው ጨዋታ አልቀን ነው። ኮንግራት ስፔን የመጨረሻ Team España! The Kings of Love have conquered the world! And who would dispute that they are worthy? Team España! This time, Messi is ከሜሲ በላይ ሻኪራ ፐርፎርም አድርጋለች። አይ ሶስት ፐርፎርም ሻኪራ ከሮናልዶ በላይ ወርልድ ካፕ ፋይናል መጣለች። train is over.
ሰላም ውድ ቤተሰቦች እንግዲህ በዓለማችን ሲጠበቅ የነበረው ጨዋታ እንግዲህ በስፔን አሸናፊነት ተጠናቋል ማለት ነው። አርጀንቲና እና ከስፔን የተጫወቱት እንግዲህ የፍጻሜ ጨዋታ ስፔኖች በፌራን ቶሬስ አስቆጣሪነት አሸንፈዋል ማለት ነው። ዋንጫውን አነሱ። ዋው! ኮንግራ ስፔን። እውነት እኔ ስፔን በማሸነፉ ግን እጅግ በጣም ተደስቻለሁ። ደስ የሚል ነገር ነው። ጨዋታው ግን በጣም ትንቅንቅ የነበረበት ጨዋታ ነበረ። በእልህ እንግዲህ ሲጫወት ነበረ። በስተመጨረሻ እንግዲህ የሊዮኔል ሜሲ እንግዲህ አርጀንቲና ኤጅ ሰጥቷል። መልካም ድል ለስፔን። ላሚን ያማል ተሳክቶለታል በስተመጨረሻ። እንግዲህ ላይክ ሼር ኮፒ ፎሎ እንዳይረሳ። ሰላም